በባህላዊና ማራኪ ድምጽ ዜማዎቿ በርካታ አድናቂዎችን ያተረፈች የህብረተሰቡን ባህልና እሴት የሚያንጸባርቁ የሙዚቃ ስራዎችን የምትለግስ በአገሪቱ ውስጥ ባሉ የተለያዩ የጥበብ መድረኮችና ዝግጅቶች ላይ በመሳተፍ የምትታወቅ ድንቅ አርቲስት። ይህች አርቲስት በልዩ የድምጽ ቀለምና በባህላዊ የሙዚቃ ስራዎቿ ከሁሉም በተለየ የተካነች ስትሆን በመደበኛ መጠሪያ ስሟ ድምፃዊ ማዲቱ ወዳይ ወይም ደግሞ በቅጽል መጠሪያዋ እሽክምክም ሲሉ የሚጠሯት ታዋቂ ኢትዮጵያዊት ሙዚቀኛ ናት። ሙዚቀኛዋ ቀደም ባሉት ጊዜያት በስራ ጉዞዋ ላይ ሳለች ድንገት በደረሰባት ከባድ የመኪና አደጋ ጉዳት ደርሶባት የነበረ ሲሆን በአዲስ አበባ ከፍተኛ የሕክምና ክትትል ስታደርግ መቆየቷን ማንም ሊዘነጋው አይችልም። ሚያዝያ 6 ቀን 2018 ዓ.ም አመሻሽ ጉዞ ላይ ሳለች አደጋ ተከሰተ። አደጋውም ከኮምቦልቻ ወደ ወልዲያ በመጓዝ የነበረው መኪና በተሰበረ ድልድይ ውስጥ በመግባቱ ሲሆን ለዚያ አሳዛኝና ልብ ሰባሪ ክስተት በርካቶች እንድረስ ሲሉ ጥሪያቸውን ያስተላልፉበት ጊዜ ነበርም። በዚህ የመኪና አደጋ ከተጎዱት መካከል ማዲቱ አንዷ ስትሆን ሕክምናዋን በአካባቢ የመጀመሪያ እርዳታ ከተደረገላት በኋላ ጉዳቷ ከፍተኛ በመሆኑ ወደ ሀገራችን መዲና ወደ አዲስ አበባ ሪፈር የተጻፈላት ሲሆን በሜክሲኮ በሚገኘው ድሪም ያጥንትና አከርካሪ የሕክምና ማዕከል የሕክምና ክትትል ስታደርግ ነበር። በዛሬ ፕሮግራማችን ማዲቱ ከመኪናው አደጋ በኋላ አሁን ላይ ምን ደረጃ ላይ እንደደረሰች ስለ ማዲቱ ያልተሰሙ መረጃዎችን እንዲሁም ደግሞ የጥበብ ስራዎቿና የፍቅር ህይወቷ ያልተሰሙ መረጃዎችን የማጋራችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናሉ ሰብስክራይብ እና ቪዲዮን ላይክ በማድረግ አብራችሁን ቆዩ። ከዛሬ 25 ዓመታት በፊት በ1986 ዓ.ም ለወላጆቿ ስድስተኛ ፍሬ ሆና ወደዚች ዓለም አሃዱ ብላ ጉዞ ያደረገችው እንስቷ 3 እህቶችና 4 ወንድሞች ያሏት ሲሆን ከፊደል ቆጠራ እስከ 3ኛ ክፍል በትውልድ ስፍራዋ የተማረች ናት። ድምፃዊት ማዲቱ ወዳይ ሙዚቀኛዋ ወደ አዲስ አበባ በማቅናት የ4ኛና የ5ኛ ክፍል ትምህርቷን መማሩን ቀጠለች። ገና በለጋነቴ ወደ ዘፈንና እስክስታ አዘነበር ነበር የምትለው ማዲቱ እንደገና ወደ መቄት ተመልሳ በገረገራ ፍላቂት እስከ 9ኛ እንዲሁም ደግሞ በወልዲያ ከተማ እስከ 10ኛ ክፍል የተማረች ሲሆን ወላጅ አባቷ አቶ ወዳይ ብርሃኑ ለጊዜ ማሳለፊያና ራሳቸውን ዘና ለማድረግ የሚያንጎራጉሩትን ጉርጉሮና ፉከራ የዛሬዋን ተወዳጅ ድምፃዊት ልብ ለማንጠልጠልና ወደ ጥበቡ ዓለም እንድትገባ ከፍተኛ ሚና እንድትጫወት የተለያዩ መረጃዎች ይጠቁማሉ። ከብሮ ደም ባለ ቁጥር የሷም ሰውነት አብሮ የሚደልቀውና ዘላ ከች ማለት ባህሪዋ የሆነው እንስቷ ከዕለታት አንድ ቀን ከብሮ ደም ሲል ከአንድ ሰርግ ቤት በመገኘቷ በትልቅ ወንድሟ አስገርፏት ነበርም። ሙዚቃ በኔ ውስጥ የበለጠ እያደገ የመጣው ያሰፋ ደባልቄንና የፍቅር አዲስ ንጋ ጥበብን ዘፈኖች አዘውተሬ በማዳበጥና አለፍ ሲልም በገረገራ ፍላቂት ትምህርት ቤት አንቺም በተባለ የሙዚቃ ክበብ ውስጥ ነው ትለናለች። የአማራ ሚዲያ ኮርፖሬሽን ጋዜጣ የሆነው በኩር ጋዜጣ በአንድ ወቅት ተሙ ማዲቱም እንዳለቃ ለማ ኃይሉ ሁሉ ስንኞች ጋር እየተነጋገረች በትካዜ አፋፍ ላይ እያንጎራጎረችና ከብቶቿን ሳይቀር እያወዳደሰች ነበር ያደገችው ይለናል። ባለ ስርቅራቄ ድምፃዊቷ ማዲቱ በአንቺም የሙዚቃ ክበብ ውስጥ እያለች የመቄት ወረዳ ባህልና ቱሪዝም ጽሕፈት ቤት ላቋቋመው የባህል ቡድን አባላትን ለመመልመል ባካሄደው ውድድር በአንደኝነት ተመርጣ የባህል ቡድኑን ተቀላቅላ ነበርም። ማዲቱ በባህሪ ምስኩን የሰከነችና የመድረክ አያያዟ የታዳሚ ምቾትን የሚሰጥ በተመጠነ እንቅስቃሴና ከላይ እንዳልነው አልፎም በአካላዊ ድልቃ የታጀበች የሙዚቃ ንግስት ናት። በ2006 ዓ.ም ከመቄት ወደ ወልዲያ ባህል ቡድን በድምፃዊነት ከተዘዋወረች በኋላ ጥቂት ጊዜ ሰርታለች። በባህል ቡድኑ ውስጥ እያለች ኑማ ላሳያችሁና ገላገላ የተሰኙ 2 ነጠላ ዜማዎችን ብትሰራም ብዙ ሳታወቅ ግለሰቦች ለራሳቸው ጥቅም እንዳዋሏት ቀደም ባሉት ጊዜያት ተናግራለች። በ2006 ዓ.ም በአማራ ክልል በወረዳ ዞንና በክልል አቀፍ ደረጃ በባህል ቡድኖች መካከል በተካሄደው የሙዚቃ ፌስቲቫል የወልዲያ ባህል ቡድንን ከወረዳ እስከ ክልል በሁሉም ዘርፍ ድል ተቀናጅቶ እንዲመለስ የማዲቱ አበርክቶ ከፍ ያለ እንደነበር ባልደረቦቿ ይመሰክሩላታል። ሙዚቃዎቿ ወደ ገጠሩ ክፍል ጎራ በማለት መረጃዎችን በመሰብሰብ ባህላዊ ይዘት ያላቸው ግጥሞችና ዜማዎቹ የተቀናጁ ሲሆን እሷ ለሁሉም ባህል ቡድኖች የሰጠችው ጸጋ ሳይረሳ ለሷም የሙዚቃ መንገዷን ጠርጎላታል። ከቡድኑ ጋር ልምድ ሰርታ ሙዚቃው ሲጠናቀቅ እስክስታ ስትጠብቅ ትታወቃለች። በአማራ ክልል የሁሉን አለባበስ ለብሳ ድምጿን ስላ ወገቧን ይዛ እሽከምከም እያለች ቀጥላለች። በቅርብ ጊዜ ተከታትለው በወጡ ስራዎቿ የሙዚቃ ጉዟን የባረከችው ማዲቱ በዘፈኖቿ ውስጥ በቀይዳማ ፍቅር ተለከፉ ትላለች። ጠይም የቀይዳማ ጠንበለል ቁመናው ሲያዩት የሚያማልል ሸጋ አመለገር አገር ሙሐባው ቀልሜና አመለለኝ አረ ወሎ በለኝ እያለች ጠይሟ የበቀለችበትን አድባር ወሎ ዙሪያ ገባውን እያወደሰች ዘፈኑን ታካሂዳለች። ማዲቱ በቅርቡ በአማራ ክልል ለ14ኛ ጊዜ በተዘጋጀ ሙዚቃ ፌስቲቫል የዓመቱ ምርጥ ድምፃዊ ሆና ነበር። በወረሃቦ ዘፈኗ የለከፋት ፍቅር እስካሁንም ያስጨነቃት ይመስላል። ያስጨነቃት ፍቅር ደብቀው ነበር፣ ነገር ግን ፍቅር ነውና ፈንቅሎ ወጣ። እኔም አላወራም ለሰው ያልኩኝ ሊይዘው ሲል በምስጥር ጠናብኝ አልቻልኩም የዚያ ሸጋ ልጅ ፍቅር ስትላቸው
አረ ማን ነው ብለው ባልንጀሮቿ ይጠይቋታል። በቅሎን ጫኑልኝ ልጓዝ ወደ ጎንደር አላስቀመጠኝም የዛ ጀግና ፍቅር ስትል አዜማለታለች። ገዳማቱን ተሳልሜ ገብቼ ከደጀ ሰላሙ አርግልኝ ብያለሁ ላግባ የወርቅ ጥላውን በስሙ እያለች በአማሩ ስንኞች በውዜማና ቅላጼ ወደ ጆሮ ይፈሳሉ። አፈሳሱ እንደ ውሃ የተጣደፈ ሳይሆን እንደ ማርሰፈፍ ረጋ ብሎ ይወርዳል። እንደኔ ቢሆንም ከማሪቱ ዘፈን መካከል ወደ አቡል ይዞት በተነሳው ቱባ ባህል በዜማውና በግጥሙ የተሻለ ነው ባይ ነኝ። ያንን የወይን ሐረግ ብላ ትመልሳለች። የወይን ሐረጉ እሱ ብቻ ነውና ስሙን አይጠይቋትም። ነገሩት ስለኔ ጉዳይ ቁርጤና አውቄ እፎይ ልበል ብላ መልእክተኛ ትልክበታለች። እነርሱም በአካባቢው በወሎ ባህላዊ ልማዶች ይለምኑላታል። ሐጂዋ እንዲሞላላትም ይመርቋታል። እርሷም አርፋ አትቀመጥም። መላ ባገኝ ብላ ገዳም ለገዳም ትዞራለች፣ ትሳላለች። የጥበብ ንግስቷ የተሻለ ለመሆን ዛሬን የምትሻ ሲሆን ከአራት ወራቶች በፊት የገጠማት አስደንጋጭ የመኪና አደጋ በርካቶችን ያስደነገጠ ሲሆን በወቅቱ የቀዶ ጥገና ሕክምና እንደረገች መረጃዎች ይፋ ያደርጋሉ። ድምጻዊቷ ኑማ ላሳያችሁ ብላ ተነስታ ገላገላ እያለች በሽክምክምና በሌሎች ሙዚቃዎችን አስደምጣን ለጊዜው የቆመችበት ሹምዬ ሲሆን ድምጻዊቷ ወደ መልካም ጤንነቷ ተመልሳ እንድናያት ምኞታችን እየገለጽ የዛሬው ዝግጅታችን በዚህ አጠናቀቅን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላሙን ተመኘን።